መልካም ፋሲካ ሳሁን የፋሲካን ጊዜን ላሳያችሁ ነው ያሳለፍኩት ኖርዌይ ሌሊት ሄጄ ነበረ ቸርች በጣም አሪፍ ጊዜ ነው ያሳለፍኩት እዛ እና የጨረስነው ወደ 3 AM በጣም ብዙ ሰው ነው የመጣው ነው በጣም ደስ ይላል ሁሉ ሰው የመጣው አሪፍ ጊዜ ነው ያሳለፍነው እዛ ወደ ቤት ደረስኩት ወደ 4 AM የፋሲካ ጊዜ ብዙ ስላልተኛው ብዙ የኔ ጊዜ ፋሲካ ስፔንድ ያደረኩት ቸርች ነው እና ብዙ አልተኛም ሶ ትንሽ ታመምኩ እንደ ጉንፋን ነገር የሁሉ ሰው የመጣው ታያላችሁ እዚህ ፓርኪንግ ራሱ በቃ ሙሉ በሙሉ ፓርኪንግ ቦታ ምንም በቃ አይገኝም ንግስት አገኘችኝ በሩጋ as always ባላ ቤት ስመጣ ፕሬፕ ያሮክ ነበረ ምግብ ሶ በጋልጫ ልሰራ ነበረ እንደገና የዶሮ ወጥ እናቴ ሰርተልኝ ነበረ ሶ ማሞቅ ብቻ ነበረ እና እንቁላል መቀቀል በጋልጫ ነው የሰራሁት ቁሌት ነበረኝ እና ቃሪያ ኦፍ ኮርስ ያስፈልጋል በጋልጫ ውስጥ ቴስቲ ይሆናል በጣም ይሄ ቃሪያው የሚያቃጥል አይነት ቃሪያ ነው የገዛሁት አሪፍ እናንተ እንዴት ነው ቃሪያ የምትቆርጡት I'm not sure ትክክል ማረገው but at least it gets the job done it looks alright but how do you guys cut ቃሪያውን በጣም ሌላ ስፔሻል ወይ አለ እንደ ቃሪያ የምንቆርጠው let me know ከዛ ባላ ቃሪያውን አስገባለሁ በጋልጫ ውስጥ እና በቃዛ አቆያለሁ ቃሪያውን I want it to be like soaked ወጥ ውስጥ በደንብ በቃ ጣሙን እንዲያስቀይር እና በቃ በጣም well done እንዲሆን ከዛ ባለ የዲዘርትን መጀመሪያ አለብኝ እና I was going to bake a cake and the chocolate አይነት ኬክ ነው with ትንሽ Easter decorations ከላይ እንቁላል I think 4 ነው ያስገባሁት እና በጣም ብዙ ስኳር ያስፈልጋል በጣም ስዊት ኬክ ነው እና this is the first time ነው መጋገሬን ኬክ አንድ ሬሲፒ አግኝቼ ነበር ኦንላይን so test ማድረግ ፈለኩ
እዚህ ታያላችሁ ሊጡ ጨርሷል። አሁን ኦቨን ውስጥ ነው የማስገባው I think for like 40 ደቂቃ እና you see the cake is done እና ኩል መሆን አለበት። ከዛ በኋላ አይሲንግ ከላይ አደርጋለሁ but it needs to be cool because icing on ካሮክ while the cake is hot melt ያደርጋል አይሲንግ ጥሩ አይመጣም። አሁን በቃ I want it to cool down እንደዛ ወረቀቱን remove አደርጋለሁ። Then it's ክትፎ time. ክትፎ በጣም ነው ወደው and I'm very good at it too. ክትፎ መስራት ስጋ ገዛሁት already chopped የሆነ ነው በchunk pieces chopped የሆነ ነው። እንደገና ራሴ በትንሹ chop ያደረኩ ነበረ and I like the ክትፎ to be fresh. ወደ ልንበላ ስል ነው ክትፎን የጀመርኩት መስራት። And then here comes the holy grail, all the spice mixes. ማስገባው ክትፎ ውስጥ ሚጥሚጣ of course ጨው እና ኮረሪማ ባላ ቅቤ ነው of course እና በደንብ ነው ሚክስ ማድረገው በጓንት በደንብ በቃ ማሳጅ ያደረኩት ስፓይሱን ማንም በቃ አይችልኝም። የኔ ክትፎ is the special one. And then ቅቤው ገባ። ቅቤ ስወድ oh my god በጣም ወደው ቅቤ አሁን ምግብ ሁሉ ሬዲ ስለሆነ በቃ ቴብል ሴት ላደርግ ነበረ። ሉክ አት ናይስ ይሄ ጨርቆ አያምርም? አረንጓዴ ደግነት በሌላ ዲሽ ቴብል ወይ ምግቡን ላስገባው ነበረ። ይሄኔ በቃ ዲስፕሌይ ማድረግ ምግብ በጣም ነው ወደው I love it. አያምርም? በጋልጫው just look at the color አያምርም? ጥሩ ስራ ነው የሰራኩት። Please rate. How does it look? Does it look good? ምግቤ? Do you want to taste it? Please rate. ክትፎን ራሱ እዩት። በተለየ ዲዛይን ያሰራሁት ቆጮን ደስታ አድርጌ ዙሪያ እና ክትፎ ከማል እና አይቡ ነበረ። አይብ ኦፍ ኮርስ ያስፈልጋል። ሁለት አይነት አይብ ነው የሰራሁት። አንዱ ዝም ብሎ ኖርማል አይብ እና አንዱ አይብ በጎመን እንደጠነዳ አይነት ስፓይስ አገኘች ነበር ሱቅ ውስጥ። I was like let me just try and see, right? ጣዕሙ ራሱ በጣም ቆንጆ ነው። ቲሚያን ይባላል እና you know usually ምንድን ነው ጠናዳ ነው የምናደርገው አይቡ ላይ አይደል? but you know since we don't have it here in Norway ቲሚያን ነው ያደረኩት ከላይ። And then guys, here is the finished product.
እንጀራ፣ 2 አይነት አይብ ክትፎ ራሱ ቴብል ሴቱ ባያምርም ዴኮሬሽን ያረኩት so cozy, right? Easter vibes. ጠላ ራሱ ነበረኝ so of course that's a must, right? ጠላ ከመጉ ጋራ so look at my plate, guys. Rate አረጉት እስቲ. Does it look good? Wow. And wifey material, right? 100% wifey material. እስቲ እንሞክረውን. ጉርሻ. This is my outfit. Green Abasha qamis, and here no cake. It's the finished part of my cake. So it's chocolate icing cake. ከዛ በኋላ ተጠርተን ነበረ ጓደኞች ጋር ለሌላ ፋሲካ እራት። በጣም ነው የሚያምረው ቴብል አይደል? በጣም ደስ ሲል ምግቡ ራሱ this በቃ 10 out of 10 በጣም ነው የሚያምረው ቴብል ሴቱ አይደል? ቡና ነበረ፣ ካንዲ፣ ኢቢኤስ of course ያየን ነበረ። በጣም good time ያሳለፍነው። ሁሉም በቃ ሲያምሩ በአበሻ ቀሚስ very good time ነው spend ያደረግነው እዛ። This is the dessert table. 2 አይነት ኬክ ነበረ፣ አይስክሪም ኬክ also ነበረ, and of course snacks. እንዲያደርግ ነው በካሁት ነው። በጣም አሪፍ ጌም